የዛሬው እሁድ ጠዋት የቤተሰቤ ቀን ሊሆን አልቻለም። ምክንያቱ ደግሞ በጠዋት ካለብኝ የቦርድ ስብሰባ ባሻገር እኩለ ቀን ላይ ቀን የቆጠርንለት እስከ ዛሬ ያልደፈርኩትን ቀዶ ጥገና ለመስራት ከተማችን ውስጥ ከሚገኘው ከአንደኛው የግል ሆስፒታል ጋር እቅዳችን ስለነበር ነው። ሌሊት ላይ በሕልም ዓለም ከእንቅልፌ ያባነነኝ የመኪና የጎማ ፍንዳታ ምናልባት በቀኑ ሥራዬ ላይ ትርጉም ይኖረው ይሆን? እስከ ዛሬ በኖርኩት ኑሮ አንድም ጊዜ ሕልምና ኑሮዬን ለማስተዋል ተጨንቄ አላውቅም። ስለዚህም ከባለፈው የሕልም የመፍታት ተሞክሮ የምለው ባይኖረኝም ዛሬ ግን በሕልሜ ያየሁት የመኪና የጎማ አተነፋፈስ ከቀትር በኋላ በሀገሬ ምድር ለመጀመሪያ ጊዜ ከምደፍረው ሕይወት ጋር ተዛመደብኝ። ታዲያ ከ300 በላይ የልብ ቀዶ ጥገና ከሰሩ በኋላ እንዲህ በሕልም እየመጣ የተጨነቅኩበት ምክንያት ምን ይሆን? ከሁለት ሳምንታት በፊት ከሐዋሳ በሪፈራል ወረቀት ወደዚሁ በትርፍ ጊዜ ወደምሰራበት የግል ሆስፒታል የመጡት በ60ዎቹ መጀመሪያ ዕድሜ ተርታ የሚሰለፉ የቤተሰብ ኃላፊ አባት ነበሩ። ወደኛ ያስመጣቸው የልብ ጉዳይ የወትሮ እንቅስቃሴያቸውን ከመግታቱን ባሻገር ስውር እያደረገ ያዞራቸዋል፣ ይጥላቸዋል። ምክንያቱ ደግሞ አንደኛው የግራ ልብ በር ወይም ኤኦርቲክ ቫልቭ እጅግ በመጥበቡ ነበር። ይህንን አንድ የልብ በር መቀየር የዕለት ተዕለት ወይም ሩቲን የምለው አይነት ቀዶ ጥገና ነበርና የወትሮ አይነት ዝግጅት እንዲጀመር አድርጌ ወደ ቀጣይ ሥራ የገባሁ። ለዚህ ቀዶ ጥገና ከሚደረጉ ዝግጅቶች ውስጥ የልብን የደም ስሮች የምናይበት ምርመራ ወይም ኮሮነሪ አንጂዮግራም ግዴታ ሲሆን፣ ምክንያቱ ደግሞ ዕድሜያቸው ገፋ ባሉ ሰዎች ላይ እነዚህ የደም ስሮች ሊዘጉ የሚችሉበት ሁኔታ ሊኖር ስለሚችል ነው። ነገር ግን በ4 ዓመት ጥቂት ልምዴ ለቫልቭ ቀዶ ጥገና ዝግጅት የምናዘው ይህ ምርመራ የተዘጋ የደም ስር አሳይቶን አያውቅም ነበር። ይህ በሆነ በአራተኛው ቀን ከዚሁ በረፍት ሰዓቴ ከምሰራበት ሆስፒታል ይደወልልኛል። በተደረገላቸው የልብን የደም ስሮች ምርመራ ወይም ኮሮነሪ አንጂዮግራም አንደኛው የልብ የደም ስር ሙሉ በሙሉ በሚባል ደረጃ ወይም a near complete stenosis of left anterior descending artery መዘጋቱ ተነገረኝ። ያነጋገራቸው አንድምታ በዚህ ሀገር እነዚህ ሁለቱን በአንድነት ስትከውን አናውቅምና ወደ ሌላ የመፍትሄ ሐሳብ እናፈላልግ አይነት አንድምታ ይመስል ነበር። እርግጥ ነው በሀገሬ ምድር ሁለቱንም አይነት ቀዶ ጥገና ማለትም የልብን የደም ስሮች አልፎ መተካት ወይም ኮሮነሪ አርተሪ ባይፓስ ግራፍት ወይም ሲኤቢጂ በ33 ታካሚዎች ላይ ባካሄድም እንዲሁም የልብ በሮች ቀዶ ጥገና ወይም ቫልቭ ሰርጀሪስ ከ200 ጊዜ በላይ ብሰራም በአንድ ታካሚ ላይ እነዚህን ሁለት ትልቅ ቀዶ ጥገናዎችን አከናውኜ አላውቅም ነበር። ከገጠር አብረዋቸው የመጡትም ከአዲስ አበባም ያሉ ዘመዶች ሁሉም ባሉበት በምርመራ ወቅት ስላጋጠመን አዲስ ተጨማሪ ችግር በዝርዝር አስረዳኋቸው። በመቀጠልም ቀዶ ጥገናው በዚህ ምክንያት ቀድሞ ከታሰበው የላቅ አደጋ ሊኖረው እንደሚችልም ጭምር ለሙሉ ቤተሰብ አብራራሁ። በሙሉ ቤተሰብ ድንጋጤ ሆነ። በስተርጅና እንዲህ ያሉ ሁለት ትልልቅ ቀዶ ጥገናዎች እንዴት ይችሉት ይሆን? ሆኖም እነዚህ ሁለት ከባባድ ችግሮች በማንኛውም ጊዜ ሕይወታቸውን ሊቀሟቸው እንደሚችሉ እሙን ነው። ቀዶ ጥገናችን ከተሳካ ደግሞ የተሻለ ዕድሜ ከጥሩ የኑሮ ጥራት ጋር ይኖራቸዋል። ዶክተር ፋውስቶ ቢያንካሪና ባልደረቦቹ በ176 የግራ ልብ መውጫ በር ቅየራ ወይም ኤኦርቲክ ቫልቭ ሪፕሌስመንት የልብን የደም ስሮች አልፎ መተካት ወይም ኮሮነሪ አርተሪ ባይፓስ ግራፍት ወይም ሲኤቢጂ ጋር ሲጣመርና ለብቻው ሲሰራ ስለሚመጣው የውጤት ልዩነት በ2013 ባሳተሙት ጽሑፍ ላይ በስፋት አትተዋል። ይህ ጽሑፍ የግራ ልብ መውጫ በር ቅየራ ኤኦርቲክ ቫልቭ ሪፕሌስመንት ለብቻው ሲሰራ ቀዶ ጥገናው በተሰራ በ30 ቀን ውስጥ የመሞት ዕድል 3.3% ሲሆን የደም ስሮችን አልፎ መተካት ኮሮነሪ አርተሪ ባይፓስ ግራፍት ወይም ሲኤቢጂ ጋር ሲጣመር በ30 ቀን ውስጥ የመሞት ዕድል 4.3% ነው ይላል። በመቀጠልም
ስትሮክ የመከሰቱ ዕድል ከ1.7% ወደ 2.1% ሁለቱን በሚያጣምረው ቀዶ ጥገና ያድጋል። በመጨረሻም ከቀዶ ጥገና በኋላ የልብ ሥርዓተ ምት በመቋረጥ ዘላቂ አጋዥ የልብ ምት ባትሪ የማስፈለጉ ዕድል ከ3.3% ወደ 5.9% ሁለቱን በሚያጣምረው ቀዶ ጥገና ያድጋል ይላል። እንግዲህ ይህንንና ሌሎች ሳይንሳዊ መረጃዎችን አክለን በስፋት ከቤተሰብ ጋር ከተወያየን በኋላ ታካሚውም ቤተሰብም በውሳኔው ተስማሙ። በመጨረሻም አስፈላጊውን ዝግጅት አድርገን ስናበቃ በዕለተ እሁድ ከቀትር በኋላ ለማድረግ ወሰን። በዚሁ ቀን ጠዋት የነበረኝ ስብሰባ እየተካሄደ ከቀኑ 6:30 ሲሆን መቁነጥነጤ በዛ። ከተሰብሳቢዎች በዚህ ሰዓት ሥራ እንዳለኝ እንጂ ምን ያህል ያስጨነቀኝ ሥራ መሆኑ ያወቀልኝ አልነበረም። በእኔ ቤት ሕልም ያሳለመኝና በመጥፎ የተረጎምኩት በመሆኑ ሰላምም ምቾትም ነስቶኛል። የመዝጊያ አጀንዳውን አንቀዥቅዤ ለመጨረስ ሞከርኩ። በመቀጠልም ተገቢውን መሰናበት እንኳን ሳልፈጽም ወደ መኪናዬ ከነፍኩኝ። የመገናኛን አቋራጭ መንገድ በመጠቀም አዲሱ የአደይ አበባ ስቴዲየም መንገድ ላይ ብቅ አልኩኝ። ወቅቱ ክረምት ነበርና ሰማዩ ጠቁሮ በከፊል ዝናብ እየጣለ ነበር። ከኤድና ሞል ቁልቁል ወደ ታች ወደ ዋናው የቦሌ መንገድ ከነፍኩ። ዋናውን የቦሌ መንገድ ይዤ እስከ ቦሌ ማተሚያ ቤት ቀጥታ ነድቼ ከማተሚያ ቤቱ ጀርባ ከሚገኘው ሆስፒታል ደረስኩ። ለ7 ሰዓት ሩብ ጉዳይ 15 ደቂቃ አርፍጄ ነበር። በሙሉ የሀገራችን ዕውቀት የተዋቀረው የልብ ቀዶ ጥገና ቡድን ዛሬም አዲስ ፈተና ለመጋፈጥ ከበን ተገኘን። ዛሬ 6 ባለሙያዎችን ያካተተው ይህ ቀዶ ጥገና 3 ሴቶችንና 3 ወንዶችን በመያዝ የጾታ እኩልነትንና የሴቶችን እኩል ተሳትፎ ማንጸባረቅ ችሏል። የልብንና የሳምባን ሥራ ተክቶ የሚሠራውን ማሽን በመዘወር ሲስተር ሀያት በተጠንቀቅ ተሰይማለች። የልብ ቀዶ ጥገና ሰመመን በመስጠት መሪ ሐኪም ዶክተር ሰናይት ትታያለች። የቀዶ ጥገናውን መሳሪያዎች በማሰናዳትና ቀዶ ጥገናውን በማገዝ ሲስተር ብሌን ቆማለች። በመጨረሻም ከቀኑ 8 ሰዓት ሲሆን የቀዶ ጥገናው የመጨረሻ ክፍል የሆነውን ደረት የመክፈት ሥራ ጀመርን። 1-2 እየተባለ የለመድናቸውን 2 ቀዶ ጥገናዎች በአንድ ታካሚ ላይ በእርጋታ መከወን ቀጠልን። ሰዓቱም ቀስ በቀስ ነጎደ። በቀዶ ጥገናውም ብዙ ተጓዝን። 1-2 ጊዜ በቁጣና በጩኸት ማንባረቅ ትዝ ይለኛል። ለዚያም ይቅርታ ጠይቄ ወደ ቀልቤ ለመመለስ ሞክሬያለሁ። አሁን ላይ ሁለቱንም ትልልቅ ሥራዎች ጨርሰን ልብም ሳምባም ወደ ተፈጥሯዊ ሥራ ማስጀመር ቀጠልን። የልብም የሳምባም ማቀባበል ጥሩ ሆነ። ከሰው ሠራሽ ጊዜያዊ ማሽን በሰላም አላቀቅን። በመጨረሻም ያለ መድኃኒት እርዳታ የከፈትነውን ደረት ዘጋን። ከምሽቱ 2 ሰዓት ሲል ሥራችን ሙሉ በሙሉ በስኬት ተጠናቆ ጽኑ ታማሚ ክፍል ደረስን። ለቤተሰብም በሰላም መጠናቀቁን ካበሰርን በኋላ ታካሚያችንን ያለምንም ችግር ጽኑ ታማሚ ክፍል አደረስን። የሀገራችን የልብ ቀዶ ጥገና ቡድን በ4 ዓመት ጉዞ ውስጥ አሁን ላይ በሀገራችን ዕውቀት በአዋቂዎች ላይ በሚደረግ የልብ ቀዶ ጥገና ያልነካውና ያልደፈርነውን ማግኘት ያስቸግራል። ጉዞአችን መዳረሻ እስከሌለው ድረስ መገስገሳችን ይቀጥላል። ይህ ተራኪ ነው። ይህ ተራኪ ነው። የልብ ጠጋኙ ማስታወሻ። ሰባት የመንታ ዘለላ። ዛሬ ወደ ቀዶ ጥገና ክፍል የአንድ ጨቅላ ሕፃን የመግባት ውሳኔው ለኔ ተትቷል። ለመወሰን አስቸጋሪ የሆነብኝ ምክንያት ደግሞ ከ1 ወር በፊት የአንዲት ሕፃን የልብ ክፍተት ቀዶ ጥገና ስንወስን እናትና አባት የይሖዋ ምስክር እምነት ተከታይ መሆናቸውና ልጃቸውም በቀዶ ጥገናው ወቅት ምንም አይነት ደምም ሆነ የደም ውጤቶች መውሰድ እንደማትችል
ከመጽሐፍ እምነታቸው ጋር እንደሚቃረን ስለነገሩን ነበር። በወቅቱ ሁኔታው አስገርሞኝ እናትም ሆነ አባት ሃይማኖቱ የግላቸው እንጂ እንዴት አንደበቷን ባልፈታች ሕፃን ላይ ይህንን ሕይወት አድን ቀዶ ጥገናው እንዳይቀጥል የሚያደርግ ውሳኔ ሊያሳልፉ ይችላሉ አልኩኝ። እናም ተገርሜ ከማለፍ ባሻገር ምንም ማድረግ አልቻልኩም። እናም ከቀዶ ጥገና ቡድን አባላት ጋር ቁጭ ብለን መከርን። በውሳኔውም ምንም እንኳ ቀላል የልብ ቀዶ ጥገና ቢሆንም ምንም ደም ላያስፈልግ ይችላል ብሎ በድፍረት መግባት እንደሌለብን ተስማምተን ወሰንን። በመሆኑም ሕፃኗን እንደማንሰራት ነግረን ወደ ቤት ላክናቸው። ታዲያ ይህ በሆነ በወሩ ነበር ቤተሰቦቿ በደም ጉዳይ መስማማታቸውንና ቀዶ ጥገናውን መፍቀዳቸው የተነገረን። በመቀጠል ለቀዶ ጥገናው ዝግጅት ወደ ሆስፒታል አልጋ ክፍል ገባች። እኛም የወትሮውን ዝግጅት በማጠናቀቅ ሰኞ ጠዋት በቀዶ ጥገናው ክፍል ተገናኘን። ይሁን እንጂ ወዲያው የታካሚዋ ቤተሰብ ጋር ችግር እንዳለ ተነግሮኝ የተጠራሁና ወደዛ መራሁ። በቦታው ስደርስ ያገኘኋቸው እናትና አባት እንደ ወትሮው ጥንቅቅ ብለው ዘንጠው ተከርከመውና አምረው ወትሮ በማውቀው ፈገግታ አልነበረም ያገኘኋቸው። ገና ሳያቸው ስቃይና ጭንቀት እንቅልፍ ከማጣት ጋር ተዳምረው 36 ሰዓት በሥራ የተጎሳቆለ በተረኝነት ወይም ዲዩቲ ያደረ ለማጅ ሐኪም መሰሉኝ። የገባኝ መሰለኝ። አሳዘኑኝ። ምን እንደተፈጠረ እንዲያስረዱኝ ጠየቅኩኝ። ሥርዓት ባለው በወትሮ ጨዋነት አባትና እናት የተፈጠረውን አስረዱኝ። አዎ እንደዚህ አሉኝ። እኛ ልጃችን ደም ካስፈለገ ትውሰድ አላልንም። እኛ በሕይወት እያለን ልጃችን ደም እንድትወስድ አንፈቅድም። ፍርጥም ብለው አረዱኝ። የኔ ተራ ተሰጠኝና አስረዳኋቸው። ምናልባት አንዳንዴ ደም የሚያስፈልግበት ሁኔታ ሊፈጠር ይችላል። በዚህ ሁኔታ ውስጥ ሕይወቷ የሚተርፈው ደም በመውሰድና ባለመውሰድ ሊሆን ይችላል። በተለይ የደም ሙላት ደረጃ ወይም ሄሞግሎቢን ሌቭል ከ5.8 ግራም ፐር ዴሲሊትር በታች ደረጃ ሲደርስ ደም ሳይወስዱ የሚተርፉ ሰዎች እጅግ ትንሽ ነው። ሲቀጥል ደም ብቻ ሳይሆን የደም ውጤቶች ማለትም ኤፍኤፍፒ፣ ፕላትሌት፣ ክራዮፕሬሲፒቴት እና የመሳሰሉት ሊያስፈልጉ የሚችሉበት ሕይወት አድን ሁኔታ ሊፈጠር ይችላል። እናም በዚህ ሁኔታ ውስጥ ልንወድቅ እንችላለን አልኩኝ። በጣም ያስደነቀኝ መልስ ተሰጠኝ። ዶክተር፣ አንተና ቡድንህ የቻላችሁትን አድርጉ። ደም ሳያስፈልጋት የሚያልቅበትን ሁኔታ አቅማችሁ በፈቀደ አድርጉ። ከዚህ በላይ ከሆነና ሕይወቷ መትረፍ ያለበት በደም መውሰድ ሁኔታ ውስጥ ከወደቃችሁ ይኸው እኛ ወላጆች ፈርመናል፣ ፈጣሪ የፈቀደው ይሁን አሉ። እውነቱን ለመናገር እኔም ቃሉን ለመጠቀም ቀፈፈኝ። ከስራቸው ቁልጭ ቁልጭ የምትለዋን ጣፋጭ ሚጢጢ ሕፃን እያየሁ ዓይኔ እንባ ቀረረ። እንባዬ ቅርብ ስለሆነ በሕፃኗና በቤተሰብ ፊት እንደዚህ ሳስቼ መገኘቴን ተጸይፌ ከፊታቸው ተሰወርኩ። በፍጥነት ወደ ቀዶ ጥገና ክፍል በመሄድ ከሙሉ የቀዶ ጥገና አባላት ጋር ተሰባሰብን። የተሰማኝን ስሜት ሳልደብቅ ነገርኳቸው። ይህንን የተሸበረ ቤተሰብ ለመርዳት የተቻለንን እናድርግ አልኩኝ። ሁሉም ውሳኔው ያንተ ነው። አንተ ከተስማማህ እኛም የምንችለውን ሁሉ እናደርጋለን አሉኝ። ዞሮ ዞሮ ትልቁን ድርሻ የሚወስደው ቀዶ ጥገናችን ከደም መፍሰስ ምን ያህል የጸዳ ይሆናል ሲሆን ምንም ደም ሳያስፈልግ ቀዶ ጥገናውን መከወን ትልቁን ሚና ይወስዳል። በመሆኑም እኔ ይህን ተረድቼ ውሳኔ ከሆነ በእነርሱ በኩል የሚችሉትን ሁሉ እንደሚያደርጉ ገለጡልኝ። አሁን ልክ ነበረ። ነገር ግን አንዳንዴ ደግሞ የልብ ቀዶ ጥገና ላይ የሚገጥም ሄሞዳይሉሽን የሚባል ሁኔታም ሊከሰት እንደሚችል አሰብን። ይህ ማለት ገና ቀዶ ጥገናውን ለመጀመርና ልብንና ሳምባን ከማሽን የምናገናኝበት የጎማ ሲስተም ወይም ቲዩቢንግ ሲስተም በምን ይሞላ ወይም ፕራይም ይደረግ የሚለው በራሱ ከባድ ፈተና ሲሆን በልብ ቀዶ ጥገና ወቅት አንዱና የተለመደ የደም ማነስ የሚያስከትል ምክንያት ነበር። ያም ሆነ ይህ ውሳኔውን ወሰንኩና ወደ ቀዶ ጥገና ክፍል ይህችን የመንታ ሕፃን አንድ ዘለላ ይዘን ገባን። የልብ በሮችን በመቀየር ወይም ቫልቭ ሰርጀሪ ላይ በተካሄደ ጥናት የይሖዋ ምስክሮች ወይም ጀሆቫ ዊትነስ እምነት ተከታዮች ደም ሲያስፈልግ ደም የማይቀበሉ ታካሚዎች ይህን ቀዶ ጥገና ባካሄዱ ተከታታይ 30 ቀኖች ውስጥ
ሕይወታቸው የማለፍ ዕድሉ ወይም ኦፕሬቲቭ ሞርታሊቲ 4% ሲሆን የይሖዋ ምስክሮች ወይም ጆቫ ዊትነስ እምነት ተከታይ ያልሆኑና ደም ሲያስፈልግ ደም የወሰዱ የመሞት ዕድላቸው 2% ነው ይላል። ምንም እንኳን ደምና የደም ውጤቶችና የይሖዋ ምስክሮች ጆቫ ዊትነስ ባይቀበሉም እርዳታ የሚያስፈልጋቸው ታካሚዎች በሚገጥም ወቅት ምርጫ አልባ ግን አይደሉም። በመሆኑም የደምን ሥራ ተክተው የሚሰሩ የተለያዩ አማራጮች ያሉ ሲሆን ከነዚህም ውስጥ ኤሪትሮፖይቲን ወይም ኢፒኦ፣ አልቡሚን፣ ራፍ7ኤ፣ ኦቶሎገስ ኦቶትራንስፊውዥን እና አይሶቮሉሚክ ሄሞዲሉሽን የተባሉ የደም ምትኮች ይገኙበታል። ይሁን እንጂ በሀገራችን አልፎ አልፎ ከምንጠቀመው ኢፒኦ ውጭ ሌሎች ሲተገበሩ አይስተዋሉም። የሆነ ሆኖ በውሳኔያችን ጸንተን ቀዶ ጥገናውን ለመስራት ለቤተሰብ አሳወቅን። ደም ቢያስፈልግ እንኳን እንደማንጠቀምም ተስማማን። በመጨረሻም ሕፃኗ ወደ ቀዶ ጥገና ክፍል ገባች። ዝግጅቱ አልቆ እነሆ ቀዶ ጥገናው ተጀመረ። አስፈሪ ጸጥታ የሰፈነበት ከመሆኑም ባሻገር በሁሉም አባላት ዘንድ ካሁን አሁን ምን ተከሰተ የሚል ጭንቀት ከዓይናችን ላይ ማስተዋል ይቻላል። በ12 ኪሎ ግራም ሕፃን ደረት ውስጥ ገብተን ጣቶቻችንን በርቀት መሳሪያዎቻችንን የጣቶቻችንን ቅጥያ በማድረግ በጥንቃቄ ልብ ውስጥ ገብተን የልብ የተፈጥሮ ክፍተት ለመዝጋት እየሰራን ነው። ዕውቀታችንና አቅማችን በፈቀደ መጠን በዚህች ሕፃን ላይ የሚደረገው ቀዶ ጥገና ደም አልባ እንዲሆን ልዩ ተልዕኮ ይዘን ገብተናል። ማሽኖቹ ከሚያሰሙት የድምፅና አልፎ አልፎ ከሚቅጨለጨሉ የቀዶ ጥገና መሳሪያዎች ውጭ ምንም ድምፅ የለም። ትንፋሻችንን ዋጥ አድርገን ከዚህ ጀብድ አይሉት እብደት ውስጥ በሰላም እንወጣ ዘንድ በጸሎትም ጭምር እየተውተረተርን ነበር። ምንም ከማይደማ ግዑዝ እስኪመስል ድረስ እጅግ በጠራና ደስ በሚል ሁኔታ የቀዶ ጥገና ሥርዓት እየተካሄደ ነበር። የተፈጥሮ ክፍተቱ ተዘጋ። ልብም ተነስቶ ሥርዓት ባለው መንገድ መምታት ጀመረ። እንግዲህ የሚቀረው ልብን ከማሽን በማላቀቅ ልብም ሳምባም በራሳቸው እንዲሰሩ ማስቻልና የሚደሙ ነገሮችን የመቆጣጠሩ ጉዳይ ነበር። እውነቱን ለመናገር እንደዚያን ቀን እጅግ የጠራ ቀዶ ጥገና ሰርቼ አላውቅም። ጥንቅቅ ያለ ቀዶ ጥገና። ከ4 ሰዓት በኋላ በሰላም ጽኑ ክፍል ደረስን። ሁሉም ነገር በሰላም መጠናቀቁን ለወላጆቻቸው ለማብሰር ተቁነጠነጥኩ። በደስታ ተቃቅፈን ተሳሳምን። ግን መቸኮል እንደሌለብኝ ደግሞ ተሰማኝ። ተረጋጋሁ። ዋናውና አስፈሪው የመጀመሪያ የቀዶ ጥገና ቀን በሰላም አለፈ። በሆስፒታላችን በቆየችበት 7 ቀኖችም ውስጥ የዚህች ብላቴና ሕይወት ምንም ጠብታ ደም ሳያስፈልገው እንደገና በወላጆቿ አቅፍ ገብታ በፍንደቃ በ6ኛ ቀን ወደ ቤቷ ገባች። ለመሆኑ ደም የሚያስፈልግበት አስገዳጅ ሁናቴ ቢከሰት ኖሮ ምን እናደርግ ነበር? እየደማች ስትሞት እናያለን ወይስ የሚደረገውን ሁሉ አድርገን ወደ እስር ቤት እሄዳለሁ? መልሱን ለእናንተው ተውኩት። ቤተሰብም በቀልድ መልክ እንዲህ ሲሉ አመሰገኑኝ። በመጀመሪያ በድፍረት ውሳኔውን ተቀብለህ ልጃችንን ስላዳንክልን፣ በመቀጠል መንታ ልጃችንን ለመለየት ደረቷ ላይ ጠባሳ ስላኖርክልን ብለው አሳቁኝ። ከሳምንታት በኋላ ለፈጸምኩት ጀብድ ከዚህችው ሕፃን የእጅ ሰዓት ተበረከተልኝ። ዛሬ ላይ ይህች ሕፃን በየቴሌቪዥኑና በየሬዲዮ ልቤን ያመኛል እያለች ለልብ ማዕከሉ እርዳታ ማስታወቂያ ስትሰራ ትታያለች። ይህ ተራኪ ነው። ይህ ተራኪ ነው። የልብ ጠጋኙ ማስታወሻ። ስምንት ጀግናዬ።
ሐሙስ ሌሊት ለዓርብ አጥቢያ እንቅልፍ በዓይኔ አልዞራለኝ። ነገ ዓርብ ቀዶ ጥገና የለኝም። አይምሮዬ ግን ያለ ረፍት ያውጠነጥናል። ፍላጎቴ መተኛት ቢሆንም ለወራት ሲንከባለል የመጣው የትልቁ ውሳኔ ማስፈጸሚያ ቀን ቅዳሜ ነበር። እነሆ ቅዳሜ በሀገራችን ለመጀመሪያ ጊዜ እጅግ ውስብስቡን ቀዶ ጥገና ቤንታል ፕሮሲጀር ለመስራት ቀን ተቆርጧል። ለወራት የተዘጋጀንበትን ቅድመ ሁኔታ ሙሉ በሙሉ አጠናቀን ታካሚውም በሆስፒታል ተኝቷል። እንቅልፍ መተኛት አቃተኝ። በቀላሉ አይምሮዬ የሚያፈልቃቸውን የማያልቁ ጥያቄዎችን ለመመለስ ደግሜ ደጋግሜ ኮምፒውተሬን እየከፈትኩ አያለሁ፣ አረጋግጣለሁ። ባለቤቴም በውድቅት ሌሊት አንዴ ላይ አንዴ ታች ስል እሷም ተነስታ እኔው ጋር ተቀመጠች። በዚህ ጊዜ ነበር አንድ ጥያቄ ያቀረበችልኝ። ይህንን ያህል አስቸጋሪ ከሆነ ለምን ኃላፊነት ትወስዳለህ? ለምንስ አትተወውም? የሚል ጥያቄ ነበር። ሂዩጅ ቤንታል የመጀመሪያ የሕክምና ትምህርትን የተከታተለው ለንደን ከሚገኘው ቅዱስ ባርቶሎሜ ሆስፒታል ሲሆን በልብ ቀዶ ጥገና ባገኘው ከፍተኛ ዝና በእንግሊዝ ሀገር የመጀመሪያው የልብ ቀዶ ጥገና ፕሮፌሰር ለመሆን በቅቷል። በእንግሊዝ ሀገር በ1953 ከአሜሪካው የዶክተር ጆን ጊበን የመጀመሪያውን የልብ ከፍቶ ጥገና መሳካቱን ተከትሎ ዶክተር ሂዩጅ ቤንታል እንዲሁ ቤልሮስ ኤችኤልኤም በመጠቀም ጀምረው ነበር። ቢሆንም አስደንጋጭ ውጤት በመከሰቱ የልብ ቀዶ ጥገናው እንዲቆም ተደርጎ ነበር። ይሁን እንጂ በ1959 እንደገና ከደረሰባቸው መሰበር አንሰራርተው የልብ ቀዶ ጥገናን ለመጀመር ችለዋል። ከዚያም ውድቀት ያገገመው የእንግሊዝ የልብ ቀዶ ጥገና ፕሮግራም ወይም ኦፕን ሃርት ሰርጀሪ ፕሮግራም ዓለም ያከበራቸው ጉምቱ የልብ ጠጋኞችና አዳዲስ ግኝቶችን ለዓለም አበርክታለች። በአንድ በ33 ዓመት ወጣት ላይ ባጋጠመውና ባሰራው ቀዶ ጥገና እነሆ የዚህ ጉምቱ የልብ ቀዶ ጠጋኝ ስሙ የዚህ ቀዶ ጥገና ስም ለመሆን በቅቷል። ምንም እንኳን ታስቦ ወደ ቀዶ ጥገናው የተገባው ኤኦርቲክ ቫልቭ የተባለውን አንድ የሚያፈስ ቫልቭ ለመቀየር ቢሆንም ደረት ከተከፈተ በኋላ የታየው ነገር ወደ ኋላ የሚባልበት አልነበረም። የዋነኛውና ትልቁ የደም ስር ወይም ኤኦርታ የመጀመሪያ ክፍልና መካከሉ ሙሉ በሙሉ እንደ ፊኛ ተለጥጦ ነበር። ስለዚህም ቫልቡን ብቻ ሳይሆን ሁሉንም እስከ የመጀመሪያው የትልቁ የደም ቧንቧ ማብቂያ መቀየር አለበት። ይሁን እንጂ ይህን በማድረግ ሂደት ሌላ ትልቅ ሥራ ይሆናል። ይኸውም የልብ የደም ቧንቧዎች ከሚነሱበት የተለጠጠው ዋነኛውና ትልቁ የደም ስር ወይም ኤኦርታ በማንሳት አርቲፊሻል የደም ቧንቧ ላይ መትከል ይሆናል። በዚህ አስቸጋሪ ሁኔታ ውስጥ የወደቁት ዶክተር ሂዩጅ ቤንታል ሥራቸውን በድል ተወጥተው አጠናቀቁ። በ1968 ይህንን ሥራ ከጓደኛው ዶክተር ዲቦኖ ጋር ለዓለም አስተዋወቁ። በዚህና በተወሳሰበና ደም መፍሰስን ማቆም አስቸጋሪ በሆነበት ይህ ቀዶ ጥገና በዓለማችን በብዙ የልብ ቀዶ ጠጋኞች ዘንድ የሚፈራና የማይደፈር ቀዶ ጥገና ሆኗል። በመሆኑም የብዙ ዓመታት ልምድ ያላቸውና በሙያው አንቱ የተባሉ ሰዎች ብቻ የሚሰራ ቀዶ ጥገና ለመሆን ችሏል። የልብ ቀዶ ጥገናው ትምህርቱን በእንግሊዝ ሀገር ያጠናቀቀውና ከ20 ዓመት በላይ በእንግሊዝና በአሜሪካ በዚህ ሙያ ያገለገለው ዶክተር ፒቪ ራኦ ባንግሎር በሚገኘው ናራያና የልብ ቀዶ ጥገና ሆስፒታል ወይም ናራያና ኢንስቲትዩት ኦፍ ካርዲያክ ሳይንስ ከ30 ዓመት በላይ የልብ ቀዶ ጠጋኝ ሆኖ እያገለገለ ያለ የቀዶ ጥገና ሐኪም ነው። ለትምህርት 3 ዓመት ናራያና በቆየሁባቸው ጊዜያቶች የልብ ንቅለ ተከላ ወይም ትራንስፕላንትና ቤንታል ቀዶ ጥገና ካለርሱ ሌላ ሰው ሲሰራ ብዙ አይስተዋልም። እነሆ እኔም የድል ጉዳይ ሆኖ በዚሁ ቀዶ ጠጋኝ ስር ሆኜ እየተማርኩ ነው። በቆየሁባቸው በእነዚህ ጊዜያት 4 የልብ ንቅለ ተከላ ሲሰራ ተሳትፌያለሁ። ከዚህ ባሻገር 12 ቤንታል ፕሮሲጀር ሲከወን ረዳት ቀዶ ጠጋኝ ወይም አሲስታንት ሰርጅን ሆኜ ሰርቼ ነበር። ሁልጊዜም ትልቁ ፈተና የሚሆነው ደም መፍሰስን ማቆም ነበር።
አንዳንድ ጊዜ ከቀዶ ጥገናው ክፍል ሳንወጣ እዚያው የሚቀሩብን ታካሚዎች እንደነበሩ አስታውሳለሁ። የኔም የዛሬ ትልቁ ስጋት የሆነው ይህ የ27 ዓመት ወጣት ከቀዶ ጥገናው ክፍል ሳይወጣ እንዳይቀር ነበር። ይህ የ27 ዓመት ወጣት የቁመቱን ርዝመትና የእጅ ስፋት በመመልከት ለዚህ ያጋለጠውን በሽታ ማርፋን ሲንድሮም በቀላሉ መጠርጠር ይቻል ነበር። ይህ በሽታ ብዙ የሰውነት ክፍሎችን የሚያጠቃ ሲሆን በዋነኛነት የመገጣጠሚያ ክፍሎችን፣ አጥንትን፣ ዓይንንና ትልቁን የደም ስር በመለጠጥና በማስፋት ይታወቃል። ታካሚውም ሆነ ቤተሰቡ ለዓመታት በሰበሰቡት መረጃ የቀዶ ጥገናውን ክብደትም ሆነ አደጋ ተገንዝበዋል። ልቡ ላይ የደረሰው ችግር በማርፋን ሲንድሮም ምክንያት የተለጠጠው ትልቁ የደም ስር አንደኛውን የልብ በር እንዲያፈስ በማድረጉ ነበር። ለዓመታት ወደ ኋላ ባፈሰሰው የዚህ ልብ በር ምክንያት ዋናው የልብ ክፍል ወይም ሌፍት ቬንትሪክል በከፍተኛ ሁኔታ ተለጠጠ። ይሁን እንጂ በኤኦርታ ላይ የሚያስከትለው ችግር ዋናውና ለሞት የሚያበቃው ሲሆን ይህም ሁኔታ አሴንዲንግ ኤኦርቲክ ኤኒዝም ይባላል። በሀገራችን ለበርካታ ጊዜ ከውጭ የሚመጡ የበጎ አድራጊ የልብ ቀዶ ጥገና ባለሙያዎች ጋር ቢቀርብም ሁሉም እንደማይሰሩት ነግረው አሰናብተውታል። ከዚህ ቀጥሎ የዚህ ታካሚ ጣፋንታ ወደ ውጭ አገር ሄዶ መታከም ነበር። ለሞት የሚያበቁትም ዋነኛ ምክንያቶች ሳይሰራ በቆየ ቁጥር ይህ የደም ቧንቧ የመሰንጠቅ ወይም ኤኦርቲክ ዳይሴክሽን ወይም የመፈንዳት ኤኦርቲክ ራፕቸር እንዲሁም ኤኦርቲክ ቫልቭ የተባለው የልብ በር በከፍተኛ ሁናቴ ወደ ኋላ በማፍሰስ ሲቨር ኤኦርቲክ ሪገርጂቴሽን ለልብ ድካም ወይም ሃርት ፌለር በመዳረግ ነው። ምርመራዎችን አጠናቀን በቀዶ ጥገናውም ሰዓት ሆነ ከዚያ በኋላ ለችግር ሊዳርጉ ይችላሉ ያልናቸውን ነገሮች አጥንተን ጨረስን። የምንፈልጋቸው መሳሪያዎች መኖራቸውን ካረጋገጥን በኋላ የሌሉት ከውጭ እንዲመጡ አደረግን። እናም በተማርኩትና ባገኘሁት ልምድ ይህንን የቀዶ ጥገና መስራት እንደምንችል ከኢትዮጵያ የልብ ቀዶ ጥገና ቡድን ሃርት ቲም የሚያናግረኝ ደግሞ በዕድሜ ስለገፉት የ90 ዓመት የዕድሜ ባለጸጋ ስለሆኑት አባቱ ነበር። ዛሬ አባቱ የልብ የደም ስሮቻቸው ተዘግተው የልብ ቀዶ ጥገና እንደሚያስፈልጋቸው ተነግሯቸው ነበር። ከ8 ዓመት ገደማ በፊት በአሜሪካ ሳሉ እንዲሁ የልብ የደም ስሮቻቸው ተዘግተው ያለ ቀዶ ጥገና በፍሪንትት በሚገባ ሽቦ የልብ የደም ስሮቻቸው መከፈት ተችሎ ነበር። ዛሬ ላይ የደም ስሮቻቸው ደረጃ ተሻግረውና ክፉኛ ጠበው መፍትሄው ቀዶ ጥገና ብቻ ሆኗል። ታዲያ በ90 ዓመት እንዴት ሊሆንላቸው? ሲቀጥል የልብ ቀዶ ጥገና ከልብም ደም ስሮችን የማስከፈት ባይፓስ ወይም ኮሮነሪ አርተሪ ባይፓስ ግራፍት ሰርጀሪ ቀዶ ጥገና ይሳካ ይሆን? ዕድሜያቸው ከ80 ዓመት በላይ በሆኑ በዚሁ የልብ የደም ስር መዘጋት ወይም ኮሮነሪ አርተሪ ዲዚዝ በገጠማቸው ላይ ቀዶ ጥገናው ተገቢ ነው ወይስ በዝምታ ሞታቸውን መፍቀድ ይገባናል በማለት የሚጠይቀው በኢስታንቡል ቱርክ በኦዘንና ጓደኞቹ የተሰራ አንድ ጥናት እንዲህ ይላል። ከ2002 እስከ 2011 በጎርጎሮሳውያን ዘመን አቆጣጠር በ101 ዕድሜያቸው ከ80 በላይ በሆኑ ታካሚዎች ላይ ይህ ቀዶ ጥገና ተካሂዷል። በውጤቱም ቀዶ ጥገናው ከተሰራላቸው በኋላ 91% በ1 ዓመት፣ 83%ቱ በ3 ዓመትና 69%ቱ በ5 ዓመት በተሻለ ሕይወት እንዳሉ ያሳያል። በመቀጠልም ቀዶ ጥገናው በተሰራ 30 ቀን ውስጥ 17%ቱ ሕይወታቸውን አጥተዋል ይላል። በማጠቃለያውም የሰው ልጆች ምንም እንኳን ዕድሜያቸው ከ80 በላይ ቢሆንም በዚህ ቀዶ ጥገና ሊጠቀሙ እንደሚችሉ በግልጽ ያስቀምጣል። አሮጌውን ዓመት አጠናቀን አዲሱን ዘመን ለመቀበል ሽርጉድ በሚባልበት ሽርፍራፊ 5 ቀኖች ውስጥ ነበርን። ከ40 ዓመት በላይ በሮይተርስ ጋዜጠኝነት ምስራቅ አፍሪካን በሙሉ አካለው ያገለገሉት
የዛሬው የ90 ዓመት የዕድሜ ባለጸጋ ጋዜጠኛ በአንድ የልብ ሕክምና ሆስፒታል በጽኑ ታማሚ ሕክምና ክፍል ውስጥ ተኝተዋል። በተደረገላቸው የልብ የደም ስር ምርመራ ወይም ኮሮናሪ አንጂኦግራፊ ከቀዶ ጥገና ውጭ ሌላ አማራጭ እንደሌለ ተነገራቸው። እኔም ዛሬ በዚህ ሆስፒታል የተጠራሁትና የተገኘሁት ይህ ቀዶ ጥገና በሀገራችን ማሰብ ይቻል እንደሆነ ልጠየቅ ነበር። በአልጋቸው ዙሪያ በፍቅርና በስስት የሚያዩአቸው ቤተሰቦች ከበዋቸዋል። ከሀገር ውስጥም ከውጭም የመጡ ቤተሰቦች በሐዘንም በስንብት በሚመስል መልክ ከበው አይን አይናቸውን ይመለከቱ ነበር። የተደላደለ ሕይወት ያሳለፈ ቤተሰብ ስለመሆናቸው ከአጥንታቸው ስፋት፣ ከቁመታቸው ርዝመትና ከፊታቸው ወዝ መገመት አያዳግትም ነበር። ታዲያ ከነዚህ ጎልያድን ከሚያካክሉ ሰዎች መካከል የወንድማቸውን ሕይወት ሊታደግ ይችላል የተባልኩት የዳዊትን ጠጠር የማክለው ሐኪም ድንገት ብቅ አልኩኝ። በቦታው የተገኘሁት የሕክምና ምርመራውን አይቼና አጥንቼ እንዲሁም የሕክምና ታሪካቸውን ሙሉ በሙሉ ባከማቸው ሐኪም አማካኝነት ሪፖርት ካዳመጥኩ በኋላ ነበር። በልጅነቴ ይሁን በአካላት ያለ መግዘፍ የተገረሙ የሚመስሉት ቤተሰቦች በትኩረት ይመለከቱኝ ነበር። የኔ የትኩረት አቅጣጫ ደግሞ ሙሉ በሙሉ ያረፈው የካቲት 12ን የአርበኞች በዓልን የሚያከብሩትን አዛውንቶችን የሚያስታውሱን የሚመስሉት ታካሚ የ90 ዓመት አዛውንት ላይ ነበር። ችምችም ብሎ የቀይ ዳማ ፊታቸው ላይ የተኛው ነጭ ጺማቸው ልዩ ግርማ ሞገስ አላብሷቸዋል። ውሳኔን አሳወቅኳቸው። ለመስራት የሚያግደን ምንም ነገር እንዳላገኘው ነገርኳቸው። ዕድሉን ከሰጡኝ ቀዶ ጥገናውን መስራት እንደምችል አስረዳኋቸው። ከልባቸው ውጭ ባለው የተቀረው ዋና ዋና የሰውነት ክፍሎች አሰራር ደስተኛ ነበርኩኝ። እናም ዕድሜ ማስፈራሪያ ሳይሆን ቁጥር ብቻ ነው፣ ኤጅ ኢዝ ጀስት አ ነምበር የሚለውን የትምህርታችንን ብሂል በማከል ፈርጠም ብዬ አስረዳኋቸው። ውሳኔያቸውንም በቤተሰብ መክረው ሲጨርሱ እንዲያሳውቁኝ ነግሬ ተለያየን። የአዲሱን ዓመት እንቁጣጣሽ በዓል ባጣጣምን ማግስት በሰሜን አሜሪካ በተለያዩ ግዛቶች የሚኖሩ የታካሚው አዛውንት ቤተሰቦች በስልክ አጣደፉኝ። የጥያቄያቸው ዋነኛ አቅጣጫ በጥርጣሬ ላይ ያተኮረ ነበር። እውን እንደዚህ አይነት ቀዶ ጥገና በኢትዮጵያ ይሰጣል? በዚህ ዕድሜስ ቀዶ ጥገናው ውጤታማ ሊሆን የሚችልበት ዕድል አለ ወይ? ይህንን ለመከወን የሚያስችል ዕውቀትና አቅም አለ ወይ? የሚል መንፈስ የነበራቸው ነበሩ። እንደዚህ ያሉ ጫናዎች በሚሠራው ሐኪም በራስ መተማመን ላይ ሊያሳድሩ የሚችሉት በጎ ያልሆነ አሉታዊ ጎን እንዳላቸው እርግጥ ነው። ነገር ግን የቤተሰብን በሥራችን ላይ መተማመንን ለማሳደር ሲባል ያለመታከት ሁሉንም የስልክ ጥሪ ረዥም ጊዜ እየወሰድኩ አስረዳ ነበር። ከሀብት ሀብት ያላነሳቸው፣ ከዕውቀት ዕውቀት ያላነሳቸው፣ ከሀገርም የቱንም ሀገር ቪዛ ያላጡት እኚህ ቤተሰቦች የዕድሜ ጠገብ አዛውንት አባታቸውን ሕይወት እንድንታደግ ለሀገር በቀል ዕውቀት አሳልፈው ሰጡ። እኛም ኃላፊነታችንን ተረክበን ለቀዶ ጥገናው የሚደረገውን ዝግጅት አፋጠን ነው። ረፋድ አካባቢ የተጀመረው የዚህ ቀዶ ጥገና ዝግጅት እኩለ ቀን ላይ ተጠናቆ ቀዶ ጥገና ልንጀምር ሆነ። ነገር ግን አንድ አስደንጋጭና ያልተጠበቀ ነገር ተከሰተ። ከምንታጠቃቸው መሳሪያዎች ውስጥ አንዱና ዋነኛ የሚባለው የማጉሊያ መነጽር ወይም ሉፕ በቀዶ ጥገና ክፍሉ ውስጥ አልነበረም። ይህ አይነቱ ቀዶ ጥገና ደግሞ ካለዚህ መነጽር የማይሞከር ነበር። ታዲያ የተረሳሁት ሳምንቱን ሁሉ ሐሳቤንና ጭንቀቴን ሙሉ በሙሉ የወሰደውን ይህን ኦፕሬሽን በስኬት እንድናከናውን የሚረዳን እያንዳንዱን ጥቃቅን ጉዳዮች ያለምንም እንከን ለመፈጸም ሳሰናዳ ከርሜያለሁ። ይሁን እንጂ ማንኛውንም ቀዶ ጥገና በማንኛውም ሆስፒታል ስሰራ በጭንቅላቴ ላይ የማስራት መነጽር ግን ተለይታኝ አታውቅም ነበር። በሌሎች ሐሳቦች የናወዘው አይምሮዬ ታዲያ መነጽሬን በአንደኛው ሆስፒታል ረስቸው ኖሯል። ኀፍረቴን ተከናንቤ ልብሴን ቀይሬ ሹልክ ብዬ ወጥቼ ወደ መኪናዬ ገባሁ።
መኪናዬን በደመ ነፍስ እያሽከረከርኩኝ ካስቀመጥኩበት ሆስፒታል በፍጥነት ደርሼ መነጽሬን ይዤ ተመለስኩኝ። እውነቱን ለመናገር በቀዶ ጥገናው ወቅት የገጠመህ ከባድ ፈተና ምን ነበር ብትሉኝ ከዚህ ውጭ ትዝ የሚለኝ ጉዳይ አልነበረም። የ90 ዓመት አዛውንት በመሆናቸው ሁለቱንም የተዘጉትን የደም ስሮች ያሳለፍነው ከእግራቸው በወሰድነው የደም ስር ወይም ሳፌነስ ቬይን ነበር። ብዙ የመድኃኒት እርዳታ ሳያሻቸው በሰላም ከቀዶ ጥገና ወጥተው ጽኑ ታማሚ ክፍል ወይም አይሲዩ ደረሱ። በአምስተኛውና በስድስተኛው ቀን እኚህ የ90 ዓመት አዛውንት ከዚህ የልብ ቀዶ ጥገና በኋላ ካልጋ ተነስተው በሆስፒታሉ ወለል ላይ ሲዘዋወሩ ስመለከት ልዩ ደስታ ፈጠረብኝ። በየዕለቱ በማደርገው ጉብኝት ከዕድሜ ባለጸጋው የሮይተርስ ጋዜጠኛ ጋር ማውራት ያስደስት ነበር። በዚህ ወቅት ነበር ታዲያ ለምን ይህን ቀዶ ጥገና ማካሄድ እንደፈለጉና ለመኖር እንደጓጉ ያጫወቱኝ። ለፍጻሜ ያልደረሰው ነገር ግን ብዙ ያራመዱትን መጽሐፍ መጨረስ ቀሪ የሕይወታቸው ዓላማ ነበርና ነው። በሀገራቸው እንዲህ አይነቱን ሥራ ያልጠበቁት እንደሆነና ቤተሰቦቻቸውም በዚህ ሥራ ለተሳተፉ ሁሉ ስጦታ አበረከቱ። ለኔም ዘመናዊ የእጅ ሰዓት ወይም አፕል ዋች ተበረከተልኝ። እኚህ ቀደምት የሮይተርስ ጋዜጠኛና የዕድሜ ባለጸጋ ከዚያ በኋላ በተለያዩ የቴሌቪዥን ጣቢያ እየቀረቡ ልምዳቸውን ሲያካፍሉ ይታያል። በውጭ ሀገር የሚኖሩ ቤተሰቦቻቸውም በየሚዲያው አባታቸውን ባዩ ቁጥር ሊንኩን አታች በማድረግ ምስጋና ያቀርቡ ነበር። ይህ ተራኪ ነው። ይህ ተራኪ ነው። የልብ